ስለዚህ ማሜ ምን ነበረው ከከዲጃ ጋር ለምንድን ነው ያጋባው? ገብቷል አይደል? አሁን ምክንያቱም እንዲህ በለ ድሃም ሆነ አገኘ በከዲጃ ሀብት አበለጸገህ ይለዋል። ስለዚህ አላህ ነቢዩ መሐመድን ከከዲጃ ጋር ያጋባበት ምክንያት ሴትየዋ ሀብታም ስለነበረች፣ በሀብት ማትታማ ሴት ስለነበረች በሀብት አበለጸገው ነቢዩ መሐመድን። ሀብቷን ፈልጎ እንጂ አሮጊት ነች ምናምን ብሎ ስላልናቃት አይደለም። ሀብቷን ፈልጎ ሲጀምር አገልጋዩም ነበር፣ ሰራተኛዋ ነበር። አላህ ዋነኛ ያጋባበት ምክንያት ምንድን ነው? በሀብት እንዲያበለጽገው ስለፈለገ ነው። ይህኛው እንድትይዘው ነቢያችን ትልቅ ሴት አግብቷል ምናምን የሚለውን እንዳታነሳው ነው። ሌላው ለምሳሌ ነቢዩ መሐመድ በ6 ዓመቷ አይሻን እንደወሰባት ወሲብ ምናልባት ወሲብ ይባል አይባል አላውቅም። ለምን ብልቷ ውስጥ ዘልቆ ስላልገባ ባይሆን ተገናኝተዋታል የሚሉ ዑለማዎች አሉ። ግንኙነቱ ግን በምን መልኩ ነው? ያው ብልቷ ውስጥ አልገባም እንጂ በ6 ዓመቷ ጭኑ ላይ አስቀምጦ ሲረካባት እንደነበረ ሙፍቲዎች ሁላ ተሰብስበው መልስ ሰጥተውበታል። በዚህ ዙሪያ በ6 ዓመቷ ማለት ነው ጭኑ ላይ አስቀምጦ ሲረካባት። እንግዲህ ኢማጅን አድርገው። ጨረስክ? ምናልባት ላሳይ እሱን ማስረጃ የምትፈልግ ከሆነ። አይ አያስፈልገኝም። እሱ ይቅርታ ካቋረጥኩት በቃ። አሁን ይሄ መጀመሪያ ያለው ወወጀደከ ዳለን ፈሀዳ ወወጀደከ ዓኢለን ፈአግና ነው። አሁን አንተ ያሳየኸኝ ዓኢለን ፈአግና ማለት በብዙ አይነት ነገር እንትን ይላል ይፈሰራል። ይሄ ነሰሰሪሊ በኸዲጃ ሀብት ነው ወይ ደግሞ ሐታ በኸዲጃ ሀብት ራሱ ቢሆን ራሱ ማለት ነው ነሰሰሪሊ ለሀብቷ ሲል ነው ኸዲጃን ያገባት ወይ ደግሞ አላህ ያስገባት ማለት ትንሽ ይገባል እዚህ ጋር። ምክንያቱም እኛ ሀብት አበለጸገ አለው እኮ ድሃም ሆነ አገኘ አከበረ የሚለው በአይሻ ማነው በከዲጃ ሀብት አበለጸገው አለ። ልክ ነው ቪኪ። እሱ አሁን ይሄ ተፍሲሩ ከየት እንደመጣ ቁርአኑ ላይ በኸዲጃ የሚል ነገር የለውም። ይሄ ተፍሲሩ የማን ነው ምን የሚለውን ነገር እኔ አሁን እዛ ውስጥ አልገባሁምም። ሐታ ነው ራሱ ብንል ዳት ማተር ኖ አይ ነው ራሱ ብንል ነሰሰሪሊ ኸዲጃን ያገባህ ለሀብቷ ነው የሚል ነገር የለም እዚህ ጋር። ምናልባት ኸዲጃና ምክንያቱም እኛ ከዛ በላይ ብዙ የምናውቀው ታሪኮች አሉ። መጀመሪያ ሬቬሌሽን ሲወርድለት እሱ ብርድ ብሎ ደንግጦ ኸዲጃ ጋር ሲሄድ እሷ ማቹር ስለነበረች ነው። ማቹሪቲ ዋይዝ ብዙ ሰፖርት አድርጋዋለች ሙሐመድን። ታሪካቸውን ብዙ ማንበብ ይፈልጋል እንደዚህ አይነት ነገር። ይሄ ፎርዳት ማተር አንድ ነገር ብቻ ለመናገር ቪኪ በቃ ተግባብተናል። አንተ የነገርከኝ ነገር ሁለቱም ፖይንቶች ገቡኝ። ምናልባት ሌላ ቪወሮችም ስላሉ 750 ስለሆነ ለእነሱ ምናልባት ሌላ እንትን ነገር ለማስረዳት ከሆነ ቀጥል። ለእኔ ከሆነ ግን ገብቶኛል እና አንዲት ነገር ብቻ ልበልና ልጨርሰው። እሺ በቃ ለእንደዛ ከሆነ ገብቶኛል። በቃ ለመጨረስ ያክል ነው። ነሰሰሪ ክርስትና ብቻ ነው የሚፈቀድልኝ ወይስ አንዲት ነገር ማለት ይችላል? ያው ረጅም ጊዜ እዚህ እንደ እንግዳ አክብራችሁ ስለጠራችን በጣም ደስ ብሎኛል። አይ በጣም ደስ ብሎኛል። ቃል ስጋውን እዚህ ስለፈቀዳችሁልኝ ለመገኘት ማለት ነው። ማለት ያ ክርስትና ላይ እንድትጠይቅ የፈለገ ነው። ምናልባት አሁን አንተ እስልምና ለቅ የመውጣት ሀሳብ ቢኖረ ይህን ሁሉን ነገር ቼክ ስታደርግ የት ነው የምትወርቀው ነው ትክክለኛው ነገር ብርሃኑ የት ነው ብለህ ግራ እንዳይገባ ብርሃኑ የት እንደሆነ ጋይድ እናደርጋለን። ከዛ አንጻር ነው። እሺ ቆስጠንጢኖስ በጣም ቴንኪው ላይክ ከልብ ያመሰግናለሁ። ነገር ግን እኔ እስልምናን ትቶ የመውጣት አይደለም ትንሽዬ 0.0001% ዳውትም ስለሌለብኝ ወይ ደግሞ ምንም እንትን ስለሌለብኝ አያስፈልግም። ነገር ግን አንተ ከጥሩ ስሜት ወይ ደግሞ ከጥሩ እንትን ስለሆነ እንትን ያልክኝ አመሰግናለሁ። ኤኒዌይስ አሁን አንዲት ማለት የፈለግኩት ነገር እኛ የሰው ልጆች ነን የፈለገ ቢሆንም ማለት ነው። እስልምናን በሉት ክርስትናን በሉት ጂውሽን በሉት ምንም ቢሆን የሰው ልጅ እምነት ስለሆነ አንዳንዴ እኔ እዚህ ግሩፕ ብዙ ጊዜ እከታተለዋለሁ እና ስሜት የሚነኩ ነገሮች ወይ ደግሞ ሰውን ይገባኛል። ኦፍኮርስ እናንተም ፔጃችሁ ላይ እዚህ ሚሽን አላችሁ የራሳችሁ የሆነ እሱን ሰውም እንዲማርም ትፈልጋላችሁ። ግን ትንሽ አንዳንዴ ስድቧን ወይ ደግሞ ዳይሬክት የሆነ የሚነካ ነገር ባትሉ በጣም ደስ ይለኛል እኔ። ምክንያቱም እኔ ፕሮፌት መሐመድን በጣም ነው የምወዳቸው።
በአጭር መሀመድ ስድብ እዚህ ዓለም ላይ ስድብ ያልካቸውን ነገሮች እያንዳንዱ ቆጥረህ ይህን በማስረጃ ይህን ብላችኋል ብለህ ልጠይቀን ትችላለህ። እሱ ችግር ሆነ በጣም እዚሁ አንድ ጊዜ እዚሁ 700 ሰው ፊት ይቅርታ እንጠይቃለን። በቃ እኔ ያልተጻፈ ሀዲስ ሀዲስ ላይ የሌለ ሲራህ ላይ የሌለ ነቢዩ መሐመድ ያልተናገሩት አላህ ያላለው የእስልምና አመለካከት ያልሆነ ነገር በጣም የሚያስጠላ የምትለውን ወረስት የምትለውን ነገሮች ካሉ እኛ የተናገርነው ካለ እንደዚህ ሰዓት እንደዚህ ብላችኋል ብለህ በማስረጃ ጠይቀን እዚሁ እኛ ይቅርታ ለመጠየቅ ዝግጁ ነን። ሊመስል ይችላል ግን የተጻፈና ያለ ስለሆነ እያንዳንዱ ነገር ፎር ኤግዛምፕል ቅድም አንተን እኔም ብለኸኝ ነበረ ተሳደብክ ብለኸኝ ነበረ። ያንን ማስረጃ አሁን ቆስጠንጢኖስ ከፍቶ አሳየ። ህፃን ልጅ ይመኝ ነበረ ስለ ውሸት ነው የሚመስለው ነበር። ያ ደግሞ ሲራ ነው። ሲራ ደግሞ አንሸንት መጽሐፍ ነው። ጥንታዊ መጽሐፋቸው ኢብን ኢስሐቅና ኢብን ሂሻም አሉ አይደለ? ኢብን ኢስሐቅ የጻፈውን እንግዲህ የዛኛው ራሱ የለም እሱ ጽፎታል የተባለውን በኢብን ሂሻም የተጻፈውን የመሐመድ ነብዩ የህይወት ታሪክ ሲራህ ደግሞ በእናንተ እስልምነት ውስጥ ትልቅ ተቀባይነት ያለው ነው እና ከዚህ አንጻር እንትን ብለህ ጠይቀን ይቅርታ ልንጠይቅ ዝግጁ ነን ልፈልግ ነው ማለት ነው። እሺ ያው ከስር ኮሜንት ላይ ያስወጡት ፖለቲካ እየሰራ ነው ምናምን የሚል ነገር ስለሰማሁ እኔ ለእንትን ሳይሆን እኔም በበኩሌ ሙስሊሞች አንዳንዴ የሚሳደቡ አሉ። በጣም ይቅርታ የሰማሁት አለ። ከእውቀት ማነስ ሊሆን ይችላል። ከዚህ በፊት ማነው አብርሃም የሚባል ልጅ ገብቶ አንዴ ቅማላም የሆነ ነቢይ ምናምን ብዙ ተናግሮ ነበር። ነገር ግን እሱን ፕሮቮክ ያደረገው ሌላም ነገር ነበር። እኔም ይቅርታ እናንተም ያው ቀጥሉበት። ሌላ ጊዜ እድሉን ካገኘው እኔ መጣና ወይ ሌላ ቶፒክ ካለም ለመወያየት ዝግጁ ነኝ። አሁን 2 የቤት ስራ ይዤ ወጥቻለሁ። እኔም የራሴን ሪሰርች አድርጌ ሌላ ጊዜ ያው ሌላ ቶፒክም ከሆነ መሀል ላይ ገብቼ ይችኛዋን ለመመለስ ፍቀዱልኝ። በጣም አመሰግናለሁ። ማሜ ግን ከመውጣት በፊት ምናልባት አብርሃም ቅማላም ብሎ የተናገረበት ምን አይነት ይሁን ምን ይሁን ባላቅም አንድ ሰው ቅማል ካለበት ቅማላም ብትለው ምን ችግር አለ? በቃ ስላለ ነው ሀዲስ ስላለ ነው ሀዲስ። አንዳንዴ ለሚሰማን ሰው ነው ለሱ ሳይሆን የሚያዳምጠን ሰው ግልጽ መሆን ስላለ ያውቃል። እሱ አይደለም አላቅም። የሚሰሙ አዳዲስ ሰዎች ስላሉ ነው። አላቅም እኔም አላቅም። አንደኛ ነገር፣ ሁለተኛ ነገር ክፈቱለት። አዲሱ ምኑን ነው የማታውቀው? አዲሱን ክፈቱለት። ይሄ ቅማል ምናምን የሚለው ነገር ማለት ነው እንደነበረባቸው አታውቅም? ቅማል እንደነበረባቸው ነቢዩ መሐመድ አታውቅም? እኔ እንደዚያ ነገር ሰምቼም አላውቅም። አንደኛ ነገር፣ ሁለተኛ ግን እኔ ማለት የፈለግኩት ማለት ነው ይህ መሰረታዊ ነገር ስላልሆነ ችግር የለውም እኮ እኔም እሱ ነው ማለት የፈለግኩት። ቢኖርበትስ ዋት የሰሩባቸውና እዚህ ጋር ፕሮቮክ የሚያደርግ ነገር ነው። ምንም አስተማሪነት እዚህ ጋር አስተማሪነት የለውም ወይ እናንተ ፎሎወር ለማግኘት ወይ ምናምንም ምንም አይጠቅምም ብዬ ነው ከይቅርታ ጋር ሌላ ነገር ለማድረግ ሳይሆን ተሳደባችሁ ለምን ተነሳ ጉዳዩ ሌላ ጉዳይ ነው አልኩ። የእናንተ ልጆች እየመጡና ያልተጻፈ ነገር ሎቱ ሰባት አምላካችንን እንደዚህ ያደርጋል ይላሉ። የተጻፈውን አንድ ሰው ብናገር ስድብ ሊሆን አይችልም። መናገር የለበትም ሌላ ጉዳይ ነው። ስድብ ነው ስድብ አይደለም ደግሞ ሌላ ጉዳይ ነው። አንተ ተሳድቧቸዋል አብርሃም የሚባል ልጅ እንደዚህ ብለዋል ብለህ ስላነሳ ነው። እሱ ያለበትን ትሆን ምንም ይሁን ምን ባላቀርም አልኩ። ሀዲሱ ላይ ግን ነቢዩ መሐመድ ቅማል እንደነበረባቸው ተዘግበዋል። ከዚህ አንጻር ያዘው ቢኮዝ ለዚህ ጋር አሁን የሚሰማው ሰው ሁሉ ጊዜ እኛ ላይፍ ላይ እንደዚህ አይነት ነገር ያለ መስሎ እንዲሰማው ስለማልፈልግ ነው ጠንካራ አድርጌም ማስረጃዎቹንም ጠቅሼ የተናገርኩት። አንተ ደስ እንዲልህ እናሳይህና አንተ ሌላ ጊዜ እንትን በለው። ከዛ ሌላ ጊዜ ማሚዬ እንገናኛለን፣ በውስጥም ታወራኛለህ ምንም ነገር ካለ። እሺ በጣም አይ ሪስፔክት በብዙ ነገር she was speaking lies from the head of the messenger of Allah 7000 ቡሃሪ 7001 7002 ገብተህ ብታይ ሴም ቲንግ ነው። ከዚህ አንጻር ነው የተናገርኩት ነው ያለቃል። ስለዚህ ቅማል ደግሞ ሰው ላይ ሊኖር ይችላል። በቃ እኔም ምንም አይመስለኝም። ኖርባቸው ጊዜው የዛኔ እንዳሁኑ የዘመነ ጊዜ ላይሆን ይችላል። ቅማል ኖርባቸው በቃ አለቀ። አንተም እንትን ማለት የለብህም። ኤኒዌይስ የምንናገረው ነገር ግን በአጭሩ በመረጃ ነው ለማለት ነው። ይህን ነገር ያሳየነ
ማሜ ይመቻባ። በሌላ ጊዜ በሰፊ እንገናኛለን። ኤኒታይም ጥያቄ ሲኖር ምናምን ነገር ውይይትም ከፈለግ አንድ ቁጥር ጻፍልን እና ትገባለህ። እኔም ፎሎ አድርጌያለሁ። እሺ ቴንክ ዩ በጣም እሺ ይቀራችሁ እንግዲህ አይ እሺ ቻው። ማሰኛቸው ስትወጣ ሱራ 9 በጣም እንሄድበት ደስ ይለኛል። ወቅታዊ ነው እና ኢምፖርታንት ነው። ያሳስባል። ሰሞኑን እሱ ላይ በደንብ መሄድ ያለብን ይመስላል። እሺ ወጣ። እሺ ሲኖሩ እኮ እንዳይደብረው በሚል ነው ፈተዋ ሰጥተውበት ነው ቅድም የተናገርኩትን። ምናልባት ውሸትም እንዳይመስላችሁ በማስረጃ ፈተዋ ብለው መጡና 3149ን ተመልከቱት። ዴቱን ደግሞ አስቀምጠውታል። ሙፍቲዎች ናቸው። ማንም ሰው ሙፍቲ ማለት ስኩል ኦፍ ላው የእስልምና ፊቅ ከአራቱ መዝሀብ ተምሮ ወጥቶ ምናምን የህዝብን ጥያቄ የሚመልስ ማለት ሙፍቲ። አንድ ሙፍቲ አይደለም ነፍ ናቸው እና ሙፍቲዎች የመለሱትን መልስ ምናልባት ላሳያችሁ። በዚህ በአይሻ ዙሪያ ማለት ነው በ6 ዓመቷ ስለነበረት ግንኙነት ከማሜ ጋር እንዲህ ላለ ጥያቄ የተጠየቀው ነው እና መልስ ሲመልሱ ጊዜ የእስልምና ካፊሮችና ጠላቾች ይሄኛውን ልጠቀም የእስልምና ካፊሮችና ጠላቶች በላኩት የብልግና ፊልም ወደ ሀገራችን የመጡትን እነዚህን ህገወጥ መንገዶች መጠቀም ለዘመናት ከሙስሊሞች መመሪያ አይደለም ይላል። ምን አድርገው ነው? አይ ቲንክ ሂንዲዎቹ መሰሉኝ ወይ ምናልባት አረቦቹ ሊሆኑ ይችላሉ። ሂንዲዎቹም ናቸው፣ ሁለቱም ናቸው እንደሚያደርጉና ምስል ሁላ ያስገባሉ፣ ቪዲዮ ያስገባሉ። ሽማግሌ ከህፃን ጋር ወሲብ ሲያደርግ ማለት ነው። እና እንደዚያ እያደረጉ ህዝቡን አወኩትና መልስ ሰጡ ለዚህ ነገር። በእስልምና እንዲህ አለ ብለው በቪዲዮ ሁላ ነው የሚለቁት። የማይለቁት ነገር የለም። እስልምና ውስጥ ያለው እያንዳንዱ በቪዲዮ ይለቀቃል። እኛ ጋር ነው እንጂ ውጭ ሀገራት ላይ ያሉት ኤክስ ሙስሊም እንደዛ ነው የሚያደርጉት፣ እያንዳንዱ በሚባል ደረጃ እና እንደዚያ ያደርጋሉ። ትምህርቱን አጋልጠው በቪዲዮ መልቀቅ ጀምሩና ህዝቡ ታወቀ እና ዑለማዎች፣ ሙፍቲዎች ለዚህ መልስ መስጠት ነበረባቸው። በዚሁ ዙሪያ ማለት ነው። ህፃን ልጅን ስለሚደረግ ወሲብ ያው በዚያ ዙሪያ ነው የእንትናን ኮት ያደረጉት የማሚን። የአላህ ነቢይ ሰለላሁ ዐለይሂ ወሰለም ግን ከእጮኛቸው አይሻ ጋር ግንኙነት ሲፈጽሙ የ6 ዓመት ልጅ ነበረች። የተራ ግለሰው ንግግር አይደለም፣ የሙፍቲዎች እና የዑለማዎች ነው ተስማምተው። አንድ ሙፍቲ በራሱ አለቀ በቃ፣ የሚሰጣትን ነገር ትቀበላታለህ። አይደለም ሙፍቲዎች ተሰብስበው በሳይንሱም በሁሉም ነው መልስ የሚሰጡበት። እና የአላህ ነቢይ ሰለላሁ ዐለይሂ ወሰለም ግን ከእጮኛቸው ከአይሻ ጋር ግንኙነት ሲፈጽሙ የ6 ዓመት ልጅ ነበረች። እንዴት ለሚለው ምናልባት ቆይና አንብበው እና ከትንሽነቷ የተነሳ ሩካቤ ማድረግ ስላልቻሉ ማሜ በጣም ትንሽ ልጅ ስለነበረች፣ አይሻ ትንሽ ልጅ ስለነበረች ከእርሷ ጋር ሩካቤ ማድረግ አልቻለም እና ምን ማድረግ ነበረበት? እሳቸው ብልታቸውን በጭኞ አስተግፊሩላህ ሲጠቁራ እንትን ይላል። እሳቸው ብልታቸውን ሲጠቁሩ እኮ ጥላው ያሳየኛል። ምን አይነት ነገር ነው? አስተግፊሩላህ ስትል ያሳከኝ ነኝ። ሰላም ጓደኞቼ እንዴት ናችሁ? እግዚአብሔር ይመስገን ጓደኛችን። አንድ የታች ቆይ እችን እስክንጨርሳት። እሺ እንዳይጨርስ ነው እርኩስ። እሳቸው ብልታቸውን በጭኖቿ መካከል አስቀምጠው በትንሹ እሽት ያደርጋሉ። ኢማጂን አድርጉት ጭንቅላታችሁ ላይ። ወሲብ ማድረግ ስላልቻለ ህፃን ልጅ ስለነበረች ምን ያደርጋል? ባይዘው ይህንን ያመጡበት ምክንያት ምንድን ነው? ሌላ አንፈተዋለ ምናልባት ተከፍትላችኋለሁ። ከህፃን ሴት ልጅ ጋር ሀዲስ ላይ አለኩ። ሀዲስ ላይ በገንዳ ውስጥ በውሃ ገንዳ ውስጥ አይሻ የዘገበችው ቆይ አንዴ በውሃ ገንዳ ውስጥ እኔና ነብዩ እንጫወት ነበር ምናምን ብላ የዘገበችው ሀዲስ አለ። ሀዲስም አለ ዋሪ 299 ሀዲስም አለ። ያ እኛው ቆይ ላሳያችሁ። ማለት ግን ትርጉሙን ነገራቸው።
ፈትዋ ማለት ትርጉሙ ላይክ ውሳኔ ማለት ነው። የመጨረሻውን አንድ ሰው የሆነ ኡስታዝ ጋር ሄዶ ኡስታዝ እንደዚህ ደርሶብኝ ነበር እና እንደዚህ ነው ሲሏት ያ ውሳኔ ነው ይነግረዋል። እንደዚህ አድርግ እንደዚህ አድርግ። ያ ግን መንገድ ማለት ነው ውሳኔው ነው ማለት ነው። እና ይሄ ያ ማለት ይሄ ነው። ቀጥለ ሰው ያ ሰው ምንድነው ብልቱን በጭኖቿ መካከል አስገብቶ ሲረካባት ነበር በ6 ዓመቷ። እና ይህንን ምን ብለው ነው ኮት የሚያደርጉት? እና አንድ ሰው ያው በሌላም ፈተዋ አሳያችኋለሁ። ህፃን ልጅን መባበስ ምናምን መሳም ማስተርቤሽን ምን የመሳሰሉት ማድረግ ይችላል። ግን ያንን ሲያደርግ ልክ እንደ ነብዩ ብልቱን ተቆጣጥሮ መሆን አለበት ይላል። ያው እንዲህ ይላል ሁላ የነብዩ መሐመድ ብልት የተለየ ነው ሁላ ይላሉ። ብልቱ ይቆጣጠራል። ሲረካባት ያው ወደ እርሷ እንዳያስገባ ወደ ብልቷ ተጠንቅቆ ነው። ለየት ያለ ሰው ነበር። የአላህ መልእክተኛም ከምእመናን በተለየ ብልት አላቸው ይላል። የአላህ መልእክተኛ ከምእመናን ሁሉ ለየት ባለ መልኩ ረመዳን ራሱ ኪሲንግ ፈንድሊንግ ያደርጉ የለ ለእሳቸው ይፈቀድ የለ። ምክንያቱም እሳቸው ራሳቸውን ስለሚቆጣጠሩ። ምክንያቱም እሳቸው ሌሎቻቸው ኢጃኩሌት ካደረጋችሁ ጾማችሁ ይፈታል የሚል ሀዲስ አለ። እና እሳቸው ግን